መዘናጋት የለብንም ማለት ነው። ዘዋጅ የረሱሉ ዓለይሂ ሰላቱ ወሰላም ሱና ነው። ረሱሉ ዓለይሂ ሰላቱ ወሰላም ከአንድም በላይ አግብተዋሉ፣ ወልደዋሉ። ማግባት ይኖርብናል። መውለድ አላሁ ስብሓነሁ ወተዓላ ሷሊህ ዙርያዎችን እንዲወፍቀን ዱዓ ልናደርግና ልንወልድም ይገባል ማለት ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደሚዘወጁ እንደሚያገቡ ተናግረዋል። እኔ አገባለሁ እንዲሁም ደግሞ እወልዳለሁም ብለዋል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ፣ የኔን ሱና የጠላ ለእኔ ሱና ጀርባ የሰጠ የሆነ አካል ፈለይሰ ሚኒ ከኔ አይደለም ብለዋሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ስለዚህ የረሱልን ዓለይሂ ሰላቱ ወሰላም ሱናን ሕያው ልናደርግ ይገባል፣ ልናገባ ይገባል። ያላገበን ወንድሞች እህቶች ከትዳር ወደ ኋላ ልንል አይገባም። ብዙ ወንድሞች የማይሆኑ ምክንያቶችን እዚህ ግባ የማይባል ምክንያት እየደረደሩ ከዘዋጅ ይርቃሉ። ዘመናችን ወላሂ ፊትና የበዛበት ዘመን ነው። ሐላሉ የከበደበት፣ ሐላሉ ጣሪያ የተሰቀለበት፣ እንዲሁም ደግሞ ሐራሙ ቀለል ያለበት ዘመን ላይ ነው ያለነው። ሐራም ቀላል ነው፣ ሐላል ግን ከባድ ነው። ሱብሃንአላህ። ሐላል ሲጠይቅ ይህን ያህል ገንዘብ ካላመጣ፣ ይህን ያህል ገንዘብ ካልሰጠህ እየተባለ ከትዳር ሰዎች እንዲሸሹ፣ ትዳርን እንዲፈሩ፣ ከትዳር እንዲርቁ፣ ዝሙት ላይ እንዲወድቁ እያደረጓቸው ነው። ብዙ ወላጆቻችን አላሁ ስብሓነሁ ወተዓላ ሂዳያ ይስጣቸውና እንዲሁም ደግሞ ብዙ እህቶቻችን ብር ወርቅን መስፈርት እያደረጉ ሸርጥ እያደረጉ ወንድሞች ወጣቶች ከትዳር እንዲርቁ ሐራም ላይ እንዲወድቁ እያደረጉ ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ኢዛ ጃአኩም ምን ተርደውነ ዲነሁ ወኹሉቀሁ ፈዘውጁ፣ ዲኑን የምትወዱለት ሰው ከመጣ፣ ዲነኛ ሰው ከመጣ፣ ተውሂድን የያዘ ሰው፣ በተውሂዱ ቀጥ ያለ አፈር ላይ በቀብር አፈር ላይ የማይንከባለል ሙሽሪክ ያልሆነ ቢድዓ ላይ የማይጨማለቅ ኹራፋት ላይ ያልተጨማለቀ ሱናው ላይ ሙስተቂም የሆነ ቀጥ ያለ የሰለፎችን መንሃጅ የሰለፎችን ጎዳና የሚከተል የሆነ አካል ቁርአን ሐዲስን በሰለፎች አረዳድ የሚረዳ አካል ከመጣ አኽላቅ ያለው ስነ ምግባር ያለው ሰው ከመጣ ዳሩት አሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ወኢላ ተፍዐሉ ተኩን ፊትነቱን ፊል አርዲ ወፈሳዱን ከቢር ወፊ ሪዋያ ወፈሳዱን ዐሪድ ብለዋል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ይህን የማታደርጉ ከሆነ ዲን ያለው ሰው መጥቶ ስነ ምግባር ያለው ሰው መጥቶ የማታጋቡት ከሆነ ምድር ላይ ፍትና ይከሰታል፣ ፊትና ይስፋፋል፣ ፈሳድ ጥፋት ይስፋፋል፣ ዝሙት ይስፋፋል አሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። እህቴ ወይ አደራሽን አላህን ልትፈሪ ይገባል። በአንቺ ሰበብ ዝሙት ሊስፋፋ ፈሳድ ጥፋት ሊስፋፋ አይገባም። ዲን ያለው ሰው ከመጣ አኽላቅ ያለው ስነ ምግባር ያለው ሰው ከመጣ ወደ ኋላ ልትይ አይገባም። ቤተሰቦችሽን፣ ወላጆችሽን፣ ወንድሞችሽን አሳምነሽ ይህን አካል ልታገቢው ይገባል። ሊያመልጥሽ አይገባም። ስለዚህ አደራ አደራ ለፈሳድና ለፊትና ለዝሙት ሰበብ መሆን የለብንም ወንድሞችም እህቶችም ማለት ነው። ዛሬ ላይ ሱብሃንአላህ ዝሙት እየተስፋፋ ነው ያለው። ለምን? ሰዎች ዘዋጅን እየፈሩ ነው ያሉት፣ ከዘዋጅ እየራቁ ነው ያሉት። ዘዋጅን ሲያስብ ብዙ ነገራቶችን ሱብሃንአላህ ብዙ ነገራቶች ይጠብቁታል፣ ብዙ ወጪዎች ይጠብቁታል። ስለዚህ ይህን ስለማይችል አቅሙ ስለሌለው ሳይፈልግ ሳይወድ በግዱ ወደ ሐራም እየሄደ ነው ያለው ወጣቱ። ፈተናው የበዛበት ዘመን፣ ሴቶች ተቀባብተው ተኳኩለው ሱብሃንአላህ ሸሪዓ ልበሱ ያላቸውን ትተው ጠባብ ልብስ ለብሰው አጭር ልብስ ለብሰው የሰውነታቸውን ቅርጽ የሚያሳይ ልብስ ለብሰው ጎዳና ላይ አውራ ጎዳና ላይ የሚዞሩበት ዘመን ላይ ነው ያደረስነው። ሐያ የጠፋበት ዘመን ሱብሃንአላህ። ሴት ልጅ ማለት እኮ ከሐያ ጋር ነው የተፈጠረችው። ተፈጥሮዋ ራሱ ከሐያ ጋር ነው የተፈጠረችው ሴት ልጅ። ዛሬ አብዛኞች እህቶቻችን ሐያ ያጡበት ዘመን ነው። አላህ ያዘነላቸው እህቶች ሲቀሩ
ሐያ ጠፍቷል። አልሐያኡ መዐላህ ከአላህ ጋር ያለው ሐያ አይናፋርነት የሚባለው ነገር ወላጆችን አይቶ ማፈር፣ ዓሊሞችን መሻይኾችን አይቶ ማፈር፣ እንዲሁም ወንድሞችን ታላላቆችን አይቶ ማፈር የሚባለው ነገር ወላሂ ጠፍቷል። ነቢዩ ዓለይሂ ሰላቱ ወሰላም አልሐያኡ ሹዕበቱን ሚነል ኢማን፣ ሐያ አይናፋርነት ከኢማን አንዱ ቅርንጫፍ ነው ብለዋል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ኢማን ልቧ ላይ የጎመን ዘር ፍሬ ያህል ኢማን በልቧ ላይ ያላት ሴት ወላሂ ሐያ ታደርጋለች። ኢማን ሲጠፋ ከልቧ ኢማን ሲወልቅ ሲወጣ ሐያ የሚባል ነገር ይነሳባታል። ሱብሃንአላህ። ወላጆችን አታከብር፣ አላህን አታከብር፣ ነቢዩን አታከብር። ሱብሃንአላህ። ወንድሞቿን ታላላቆቿን አታከብር፣ እንደፈለገች ትሆናለች። ሱብሃንአላህ። ስለዚህ ሐያ ሊኖረን ይገባል። ተፈጥሯችንን አንልቀቅ እህቶች፣ አደራ አደራ አደራ። ለእህቶቻችንም እንድረስላቸው። በየሶሻል ሚዲያው በተለይ ፈሳድ የሞላበት ቲክቶክ የሚባል ሚዲያ ላይ ራቁታቸውን ወጥተዋሉ። ሱብሃንአላህ። ሴቶች ወጥተዋሉ ዘውጁና እያሉ ነው። ሱብሃንአላህ። ሴት ልጅ ቤቷ ላይ ተሰትራ ተሸፍና ወቀርነ ፊ ቡዩቲኩን ብሏል አላሁ ሱብሃነሁ። ቤታችሁ ላይ እርጉ ብሏቸዋል አላህ። ያንን ትተው ካልታየን ብለው ሚዲያ ላይ ወጥተዋሉ የሙስሊሙ ሴቶች። ሱብሃንአላህ። ሐታ በዚህ ዙሪያ ወላሂ አንዳንድ ንቃብስቶችም ተፈትነዋል። በሚዲያ ዙሪያ ንቃብስት ሁላ ሳይቀር ተፈትኗል። ሱብሃንአላህ። ሚዲያ ላይ ወጥተው ዳዕዋ ካላደረግን ይላሉ። ሱብሃንአላህ። ማን የፈቀደልሽ? ማን የፈቀደልሽ? ሴት ለሴት ማድረግ ትችላለች። ሴት ልጅ ሚዲያ ላይ ወጣ ቃል አላህ ቃል ረሱሉላህ እያለች ለወንዶችን እመክራለሁ፣ ለወንዶች ነሲሃ አደርጋለሁ። ለወንዶች የሚመክራቸው ሰው የለም፣ ለወንዶች የሚደርስላቸው ሰው የለም ይመስላል ሊሳን አልሐሏ ማለት ነው። ይህ መሆን የለበትም። አደራ አደራ እንደበቅ። በተለይ እህቶች ወላሂ እንደበቅ። አላህ እኮ ነው ያዘዘን ወቀርነ ፊ ቡዩቲኩን፣ ቤቶቻችሁ ላይ እርጉ፣ ከቤት እንዳትወጡ፣ ተሸፈኑ፣ ተደበቁ ያለው አላሁ ሱብሓነሁ ወተዓላ። የአላህን ትዕዛዝ አምፀሽ እየወጣሽ ነው። የኔን አይደለም የወንድሞቼን አይደለም፣ የአላህን ትዕዛዝ። በመቀጠል የነቢዩን ዓለይሂ ሰላቱ ወሰላም ትዕዛዝ እያመፅሽ ነው። አላህን ልንፈራ ይገባል። ወንድሞችም እህቶችም ማለት ነው። ለፊትና ለፈሳድ ለዝሙት ሰበብ ልንሆን አይገባም። የትዳርን ጉዳይ እናቅልለው። ሱብሃንአላህ። አንዳንድ ቦታዎች ላይ ወላጆች ያካብዳሉ። አንዳንድ ቦታዎች ላይ ወንድሞች ያካብዳሉ እህቶቻቸውን ለመዳር ይህን ያህል ገንዘብ። ሱብሃንአላህ። ወላሂ አንዳንድ አካባቢ ሞቶር ካልገዛችሁልኝ መኪናም የሚያዝ አለ፣ 10 ምናምን ብርድ ልብስ ይላል። ሱብሃንአላህ። ይህንን ያልቻለ ሰው እንዴት ዝሙት ላይ ይወድቅ ነው? አላህን ሱብሓነሁ ወተዓላ እንፍራ። የትዳርን ጉዳይ እናቅልል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከሰዳቆች ሁሉ ከኒካህ ሁሉ ከመህሩ ሁሉ የተሻለውና በላጩ ቀለል ያለው ነው ብለዋል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ቀለል እናደርገው። የትዳርን ጉዳይ አናካብድ። የትዳርን ጉዳይ ሰማይ ጣሪያ አንስቀለው ማለት ነው። ይህ ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ተዘወጁል ወሉደል ወዱድ ፈኢኒ ሙካሲሩን ቢኩሙል ኡመመ የውመል ቂያማ ብለዋል። የአላህ መልእክተኛ ዓለይሂ ሰላቱ ተዘወጁል ወሉደል ወዱድ፣ ወላድ የሆነቿን በብዛት የምትወልደዋን እናቷን አይተህ ቤተሰቦቿን አይተህ ወላድ የሆነቿን በብዛት የምትወልደዋን አድርጉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። እንዲሁም ወዱድ የሆነቿን ባሏን በጣም የምታፈቅር ባሏን በደንብ የምትወደዋን አግቡ ይላሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ሸባቦች አደራችሁን ወደ ትዳር ኑ፣ ወደ ሐላሉ መንገድ ኑ። ሐራም ላይ አትልከስከሱ። ሐራም ላይ ሱብሓነላህ አትዋኙ። ኑ ወደ ሐላል። ሱብሓነላህ ሐላል ሱብሓነላህ በጣም ደስ ይላል። ሐራም ግን ለሸይጣንና ለነፍሲያ ደስ ሊል ይችላል። ሐላል ያምራል። ሐላል ደስ ይላል። ሐላል ያረካል። ኑ ወደ ሐላል ሁኑ፣ አግቡ።
የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሸባቦችን ያነሳሱ ነበር። ያ ማዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ፣ እናንተ የወጣት ስብስቦች ወይ ከእናንተ መካከል የትዳርን ጣጣ የቻለ ማህሯን የሚችል ከሆነ እንዲሁም ደግሞ ምግቧን፣ መጠጧን እንዲሁም ደግሞ መስከኗን፣ መኖሪያዋን ሀታ ተከራይቶም ቢሆን ይህን ከቻለ የአልጋዋን ሐቅ መወጣት የሚችል ከሆነ ይህ ነው። ይህን የቻለ ፈልየተዘወጅ ያግባ አሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ወመን ለም የስተጢዕ ይህንን ደግሞ ያልቻለ ፈዐለይሂ ቢሶም ጾም ይጹም፣ ጾምን የያዝ አሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። የዘዋጅን ፋኢዳ የዘዋጅን ጥቅም ሲያብራሩ የአላህ መልእክተኛ ምን አሉ? ፈኢነሁ አገዱ ሊልበሰር ወአሕሰኑ ሊልፈርጅ። ፈኢነሁ አገዱ ሊልበሰር አይንን ይሰብርለታል። ያገባ አካል አይኑን ሰበር ያደርጋል ማለት ነው።